ያያችኋለሁ አይቻልም የሚል ማለት ነው። ቁርአናችሁም ላይ ደግሞ ህፃናትን ወሲብ አድርገ መፍታት እንድችል ነብይህ ደግሞ በሱና ተከተሉኝ ሲል የ6 ዓመት ልጅ የ9 ዓመት ላይ ግንኙነት ሲያደርጋት የ4000 ሰው የወሲብ ጉልበት አለኝ እያለ ነው። የ4000 ሰው ወሲብ ጉልበት ያለው የ9 ዓመት ኢቭን አስገርዟት ሴሊ ከተገረዘች ሰውነቷ እዛ አካባቢ ላይ የመለጠጥ ባህሪው ይቀንሳል። ስለዚህ ምንድነው የሚሆነው? ምን ይቆ አንድ ግራ አጋባኝ። ይሄን አስረዳ። የኳጋንንታዊ ነው። በእናትህ ህፃን ልጅን ግረዛ፣ ያውም ሴት ልጅ ተገረዛ ፔኑን አታውቀውም ማለት ነው። አጋንንታዊ የሆነ ቃል ራሱ ከሆነ ማውራትም አልነበረብህም። ያ አንተ አለበት ወንድሜ ራዚቅ፣ አንተ ስላለበት አንተ ከዚህ ከአጋንንታዊ ሳቤ እኮ እንወጣ ነው። ሴት ልጅ የ6 ዓመት ልጅ ነብይ አስገርዞ ከዛ ደግሞ የ4000 ሰው የወሲብ ጉልበት ያለበት ወሲብ ሲያደርጋትን እንዴት ይሄንን ጤናማ ነው ብዬ ልቀበለው? ኤኒዌይስ ቁርአንና አንብበው እስቲ አንዴ። እኔ አልቀረውም። አንብበው። እሺ ኦኬ፣ አማርኛውን አንብበው። ቁርአን ተፍሲሩ አቅርብልኝ። እሺ ልክ አሁን ቁርአኑን ልክ አቅርበ እንዳስቀራኝ ማለት ነው። አሁን ያስካተን ውሃ ማለት ነው ከፍ አድርጎ ውሃውን እኔም ላሳይክ መልሱን ላሳይ ነው። ከንጹህ ውሃ ላይ እንከን እንዳለ ላመጣልህ ነው። ምን አለ? ውሃውን አሳየኝ። ያው አሳየው። ማስታወቂያ እንደሰራ ታውቃለህ? በአሁኑ ውሃ እኔ በተናገርኩ ቃላቶች ብቻ። እሺ ቀጥል። ያለላችሁ እንደ ሙስሊሞች እና አትሳሳት፣ አትቅለል። ኦኬ ማስረዳቱን በርታበት እያልክ ያለው ገባኝ። አሁን እየተሳሳትክ ነው ለማለት ፈልጌ ነው። ራዚቅ ያልከው ገባኝ። አሁን ነብያችን ህፃን እንዳገባ ቁርአናችን ህፃን ማግባት እንደሚፈቀድ ፕሮሞት እያደረግክ ነው። ስለዚህ ነብያችን ያደረገውን አላህ ያዘዘውን የ56 ዓመት ሽማግሌ የ4000 ሰው የወሲብ ጉልበት ያለው የ6 ዓመት ልጅ ሊያገባ ይችላል። ፕሮሞት አታድርግ እያለ ነው። ስለ ውሃው ንጽህና አይደለም። ሙስሊም ስለ ውሃ ንጽህና ሊያወራ አይችልም። ምክንያቱም ሱረት ተውባ አያ 108 ላይ በንጹህ ውሃ አይደለም አስቀድሞ በድንጋይ ነበር የሚጠርጉት። ሱረት ተውባ አያ 108 ላይ ተፍሲር ኢብን ከሲር ከአይሁዶች መታጠብን እንደለመዱ ሙስሊሞች ይናገርና ሱናን ነቢ ዳውድ 67 ላይ ደግሞ ነብዩ ሰዎች ካካ በሚሉበት ፔሬድ ጨርቅ በተጣለበት የሞቱ ውሾች በተጣለበት መታጠብ ይቻላል፣ መጠጣት ይቻላል ብለውት ያ ውሃ ቆሻሻ አይደለም፣ ውሃ ምንም በምንም ሊቆሽሽ ስለማይችል መጠቀም ይቻላል ብሎ አዟል፣ ፈቅዷል። ይሄንን ደግሞ ራሱም ሱነን አናሳይ 327 ላይ ነብዩ ውዱ አድርጎበታል። 327 ሱነን አናሳይ 327 ላይ ራሱም ይህንን አድርጎታል ማለት ነው። ለዚህም ነው ሳሂህ ቡኻሪ 7001 7002 ሱናን አቢ ዳውድ 3080 ላይ ነብዩ ከመቆሸሹ የተነሳ ሰውነቱ ሁሉ ቅማል ብቻ ነበረ።